በዚህ ቪዲዮ lower and upper bounds of sequence እናያለን። እንዴት አድርገን የሲኩዌንሳችንን upper bound እንደምንፈልግ lower bound እንደምንፈልግ እንዴት አድርገን least upper bound እንደምናወጣ የሲኩዌንሳችንን እንደገና እንዴት አድርገን greatest lower bound እንደምናወጣ እናያለን። እስኪ የኛውን ሲኩዌንስ እንያ -2 -1 0 1 2 ብሎ ያቆመ ሲኩዌንስ ነው። የዚህኛው ሲኩዌንስ upper bound lower bound least upper bound እና greatest lower bound እናውጣ እስቲ። ሁለትና ከሁለት በላይ ያለው ነምበር ሁለትን ጨምሮ ከሁለት በላይ እስከ ፖዚቲቭ ኢንፊኒቲ ያለው ነምበር upper bound ይባላል። የዚህኛው ሲኩዌንስ upper boundአችን ነው የሚሆነው። -2 እና ከሁለት በታች ያለው ነምበር እስከ ኔጌቲቭ ኢንፊኒቲ ያለው ነምበር -2ን ጨምሮ ማለት ነው የሲኩዌንሳችን lower bound ይባላል። -2ን ጨምሮ ከ-2 በታች ያለው ነምበር እንዳለ የዚህኛው ሲኩዌንስ lower bound ይባላል። LUB ወይም ደግሞ least upper bound የupper boundአችን ትንሹ ቁጥር ማለት ነው። upper boundአችን ሁለትን ጨምሮ ከሁለት በላይ እስከ ፖዚቲቭ ኢንፊኒቲ ይሄዳል ብለናል። ስለዚህ ከዚህ ኢንተርቫል ትንሹ የሆነው least upper bound ምን ይሆናል ማለት ነው። ስለዚህ ከዚህ ኢንተርቫል ትንሹ upper boundአችን ወይም least upper bound የምንለው ማለት ነው ሁለት ነው። ስለዚህ የሲኩዌንሳችን least upper bound የምንለው የupper boundአችን የመጀመሪያ ነምበር ማለት ነው ሁለት ይሆናል ማለት ነው። በዚህ ኬስ greatest lower bound የlower boundአችን ትልቁ ነምበር ማለት ነው። greatest ማለት ትልቅ እንደማለት ስለሆነ የlower boundአችን ትልቅ ነምበር በዚህ ኬስ -2 ይሆናል። የlower bound ኢንተርቫል ከ-2 -2ን ጨምሮ ማለት ነው እስከ ኔጌቲቭ ኢንፊኒቲ ነው። እዚህ -2 -3 -4 እያለ እስከ ኔጌቲቭ ኢንፊኒቲ ነው የሚሄደው። እዚህ በዚህ ኢንተርቫል ትልቁ ነምበር ወይም ትልቁ lower bound -2 ይሆናል። እዚህ greatest lower boundአችን -2 ይሆናል ማለት ነው። ሌላ ኤግዛምፕል እንያ 1/n ነው። የn ቫልዩ ከአንድ ጀምሮ እስከ ፖዚቲቭ ኢንፊኒቲ ነው የሚሄደው። በቅድሚያ ሲኩዌንሳችን ምን እንደሚመስል እንያ nን ፕላግ ስናደርግ የምናገኛቸው ቫልዩዎች እነኚህ ናቸው። አንድን በn ቦታ 1 ስንከት 1 ይሆናል። በn ቦታ 2 ስንከት 1/2 ይሆናል። በn ቦታ 3 ስንከት 1/3 ይሆናል። በn ቦታ 4 ስንከት 1/4 ይሆናል። እንደዚህ ያለ የዚህኛው ሲኩዌንስ ሊሚት 0 ይሆናል። ምክንያቱም n ወደ ኢንፊኒቲ በሄደ ቁጥር n ላርጅ ነምበር በሆነ ቁጥር 1/infinity ወይም 1/large ነምበር ወደ 0 አፕሮች የሚያደርጉት። ስለዚህ ሊሚታችን 0 ይሆናል ማለት ነው። የዚህኛው ሲኩዌንስ upper bound lower bound least upper bound እና greatest lower bound እናውጣ። አንድ እና ከአንድ በላይ እስከ ፖዚቲቭ ኢንፊኒቲ ያለው ነምበር የዚህኛው ሲኩዌንስ upper bound ይሆናል። አንድን ጨምሮ ከአንድ በላይ ያሉት ነምበሮች ማለት ነው። ዜሮን ጨምሮ ከዜሮ በታች እስከ ኔጌቲቭ ኢንፊኒቲ ያለው ነምበር የዚህኛው ሲኩዌንስ lower bound ይሆናል። ዜሮን ጨምሮ ማለት ነው። የዚህኛው ሲኩዌንስ least upper bound ወይም ትንሹ upper bound 1 ይሆናል። የዚህኛው ሲኩዌንስ greatest lower bound ወይም GLB የምንለው 0 ይሆናል። ሌላ ኤግዛምፕል አለን እዚህ ጋር 3n + 1 ሲካፈል n ነው። n ከአንድ ጀምሮ እስከ ፖዚቲቭ ኢንፊኒቲ ነው የሚሄደው። n ሲኩዌንስ ሲምፕሊፋይ እናድርገው። 3n ሲካፈል ለn ሲደመር 1/n ማድረግ እንችላለን። n በn ይጣፋና የሚቀረን 3 ሲደመር 1/n ይሆናል። ጀስት ለማቃለለው ተርሙን n ቫልዩ ከአንድ ጀምሮ እስከ ፖዚቲቭ ኢንፊኒቲ ነው የሚሄደው። ስለዚህ nን ፕላግ ስናደርግ የምናገኘው ቫልዩ ይሄ ይሆናል። አንድን ስንከት 4 እናገኛለን። ሁለት ስንከት 3 ሲደመር 1/2 ይሆናል። 3 ስንከት 3 ሲደመር 1/3 4 ስንከት 3 ሲደመር 1/4 እያለ የዚህኛው ሲኩዌንስ ሊሚት 3 ይሆናል። እንዴት አድርገን የሲኩዌንሶችን ሊሚት እንደምናወጣ በሚቀጥሉ ቪዲዮዎች በደንብ እናያለን። እንዴት አድርገን የዚህኛው ሲኩዌንስ ሊሚት እንዳወጣን ማወቅ ከፈለጋችሁ ኔክስት ቪዲዮዎችን ቼክ ማድረግ ትችላላችሁ። የዚህኛው ሲኩዌንስ ሊሚት 3 ይሆናል። የዚህኛው ሲኩዌንስ upper bound lower bound least upper bound እና greatest lower bound እናወጣ። 4 እና ከአራት በላይ እስከ ፖዚቲቭ ኢንፊኒቲ ያለው ነምበር የሲኩዌንሳችን upper bound ይሆናል። 4ን ጨምሮ ማለት ነው። 3 እና ከ3 በታች ያለው ነምበር እስከ ኔጌቲቭ ኢንፊኒቲ ማለት ነው። ይህ ኢንተርቫል የሲኩዌንሳችን lower bound ይሆናል። 3ን ጨምሮ ከ3 በታች ያለ ነምበር ሁሉ ማለት ነው እስከ ኔጌቲቭ ኢንፊኒቲ።
የሴኩዌንሳችን ሊስት አፐር ባውንድ ወይም ኤልዩቢ የምንለው 4 ይሆናል። የአፐር ባውንዳችን ትንሹ ነምበር ማለት ነው። በዚህ ኬዝ 4 ነው። የሴኩዌንሳችን ግሬተስት ሎወር ባውንድ ወይም GLB የምንለው ማለት ነው። ግሬተስት ሎወር ባውንዳችን 3 ነው የሚሆነው። የሎወር ባውንዳችን ኢንተርቫል ከ3 ይጀምርና እስከ ኔጌቲቭ ኢንፊኒቲ ነው የሚለው። ስለዚህ በዚህ ኢንተርቫል ትልቁ ነምበራችን 3 ነው። ስለዚህ ግሬተስት ሎወር ባውንዳችን 3 ይሆናል ማለት ነው። አሁንም ሌላ ኤግዛምፕል አለ። ኤናችን እንደተለመደው ከ1 ጀምሮ እስከ ፖዚቲቭ ኢንፊኒቲ ነው የሚለው። ኤንን ፕላግ ስናደርግ የምናገኘው ሴኩዌንስ ይሄኛው ይሆናል። 1ን ፕላግ ስናደርግ ኔጌቲቭ 1/3 እናገኛለን። 2ን ፕላግ ስናደርግ 0 እናገኛለን። 3ን ፕላግ ስናደርግ 1/5 እናገኛለን። 4ን ፕላግ ስናደርግ 2/6 እናገኛለን። 5ን ፕላግ ስናደርግ 3/7 እናገኛለን። እንደዚህ እያለ ሄድና የዚህኛው ሴኩዌንስ ሊሚት 1 ይሆናል። 1 እና ከ1 በላይ ያለ ነምበር እስከ ፖዚቲቭ ኢንፊኒቲ የሴኩዌንሳችን አፐር ባውንድ ይሆናል። 1ን ጨምሮ እስከ ፖዚቲቭ ኢንፊኒቲ ያለው ነምበር ማለት ነው። ኔጌቲቭ 1/3 ጨምሮ ከዛ በታች ያለው ነምበር በጠቅላላ እስከ ኔጌቲቭ ኢንፊኒቲ ማለት ነው የሴኩዌንሳችን ሎወር ባውንድ ይሆናል። የሴኩዌንሳችን ሊስት አፐር ባውንድ ወይም ኤልዩቢ የምንለው 1 ይሆናል። የአፐር ባውንዳችን ትንሹ ቫልዩ ማለት ነው። የሴኩዌንሳችን ግሬተስት ሎወር ባውንድ ወይም ትልቁ ሎወር ባውንድ ኔጌቲቭ 1/3 ይሆናል። ሎወር ባውንዳችን ከኔጌቲቭ 1/3 ጀምሮ እስከ ኔጌቲቭ ኢንፊኒቲ ነው የሚሄደው። ስለዚህ በዚህ ኢንተርቫል ትልቁ ወይም ግሬተስት ሎወር ባውንዳችን ኔጌቲቭ 1/3 ይሆናል ማለት ነው። ስለዚህ በዚህ ቪዲዮ እንዴት አድርገን አፐር ባውንድ እንደምንፈልግ፣ ሎወር ባውንድ እንደምንፈልግ፣ ሊስት አፐር ባውንድ እንደምንፈልግ፣ እንደገና ግሬተስት ሎወር ባውንድ እንዴት እንደምንፈልግ አይተናል። የዛሬው ቪዲዮ ይህን ይመስላል።